የምሬ ወዳጆ ተቀናቃኝ የነበረው የፋኖ መሪ መገደሉ ተሰምቷል። በዚህም የሟቹ ደጋፊዎች በምሬ ወዳጆ ላይ የበቀል እርምጃ እንወስዳለን እያሉ ይገኛል። የቀድሞው የሰላም ሚኒስቴር ዴኤታ ታዬ ደንዳ ከ3 የግድያ ሙከራ ያመለጡበትን ሁኔታ በዝርዝር ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ታዬን የሚጠብቁ 7 ወታደሮችን መድበውላቸው እንደነበር ጠቅሰው የክልሉ መንግስት ፈጸመብኝ ያሉትን ጥቃትም ተናግረዋል። በዝርዝር እንመለከተዋለን። በትግራይ ክልል የእርስ በርስ ግጭት እንዳይከሰት አስግቷል። በታማኝ የህወሓት ደጋፊዎችና ከህወሓት ባፈነገጡ ታጣቂዎች መካከል ያለው ውጥረት ተባብሷል እየተባለ ነው። እነዚህንና ሌሎች መረጃዎችን እንነግራችኋለን። አብራችሁን ቆዩ። ወደ ዝርዝር መረጃዎች እናልፋለን። በአማራ ክልል ሰሜን ወሎ ዞን ወልዲያ ዙሪያ ይንቀሳቀስ የነበረው ታዋቂ የፋኖ መሪ ደምስ ሲመር ዳውንት ላይ በመከላከያ ሰራዊት ከነሙሉ አጃቢዎቹ መገደሉ ተሰምቷል። ደምስ ሲመር በቅርቡ በምረት ወዳጆ ለ6 ወር ታግቶ የቆየ ሲሆን ድንገት አምልጦ ምሬ ወዳጆን ለመበቀል ሲንቀሳቀስ ነበርም ተብሏል። ምሬ ወዳጆም ደምስ ሲመር ካመለጠ ጀምሮ መልሶ ለመያዝ ጥረት ሲያደርግ ነበር የተባለ ሲሆን በተገኘበት እርምጃ እንዲወሰድበትም ትዕዛዝ ሰጥቶ ነበር ተብሏል። የደምስ ደጋፊዎችም እነ ምሬ ወዳጆ ጠቁመው እንዳስመቱት እየገለጹ ነው። በመንግስት ወታደሮችና በፋኖ ታጣቂዎች መካከል 2 ዓመት ያስቆጠረው ግጭት አሁንም እንደቀጠለ ነው። የቀድሞው የሰላም ሚኒስትር ዴኤታ ታዬ ደንዳ ከዚህ ቀደም 3 ጊዜ የግድያ ሙከራ ተደርጎብኛል ሲሉ እስር ቤት ከመግባታቸው በፊት ሆርን ኮንቨርሴሽን ከተሰኘ የበይነመረብ ጣቢያ ጋር ባደረጉት ቃለ ምልልስ ተናግረዋል። ታዬ ግድያ ሙከራውን ያደረገባቸውን አካል በስም ባይጠቅሱም ለ3 ጊዜያት ሙከራው እንደተፈጸመባቸው ለጣቢያው ገልጸዋል። የመጀመሪያው የግድያ ሙከራ የተደረገብኝ በሐምሌ ወር 2014 ዓ.ም ነው ያሉት ታዬ ይህም ባዳማ ከተማ ለጨፌ ኦሮሚያ ጉባኤ በሄዱበት ወቅት መሆኑን አስረድተዋል። ታዬ በወቅቱ በጉባኤው ላይ ሐሳብ እንዳይሰጡ ከመከልከል አንስቶ ከፍተኛ ለመግባባት ተፈጥሮ እንደነበርና በጨፌው አፈ ጉባኤ ድምጽ ማጉያቸውን እስከ መዝጋት የደረሰ ክስተት ተፈጥሮ እንደነበርም ገልጸዋል። ሁለተኛው የግድያ ሙከራ የተደረገባቸው በተመሳሳይ በ2015 ዓ.ም በየካቲት ወር እዛው አዳማ ከተማ ለጨፌ ጉባኤ በሄዱበት ወቅት መሆኑን ያስረዱት ታዬ ከዚህ ሙከራም በህይወት መትረፍ መቻላቸውን በሰጡት ቃለ ምልልስ ላይ ተናግረዋል። ሶስተኛው የግድያ ሙከራ ደግሞ በዚያው ዓመት 2015 ዓ.ም ከአንድ ወር በኋላ ማለትም መጋቢት ወር ላይ በመኖሪያ ቤታቸው አካባቢ እንደተደረገባቸው ነው የገለጹት። ጠቅላይ ሚኒስትር አብይ አህመድ በ2010 ዓ.ም ጥር ወር ላይ እሳቸውን ጨምሮ በወቅቱ የኦሮሚያ ዲሞክራቲክ ፓርቲ ማዕከላዊ ኮሚቴ አባላት የነበሩት አዳነች አቤቤ፣ ጫሊቱ ሳኔ እንዲሁም ሚልኬሳ ሚደጋን የመሳሰሉ የፓርቲው አባላት በተገኙበት ከማናችንም በላይ ጠላት ታዬን ሊገድለው ይፈልጋል የሚል ንግግር አድርገው እንደነበር አስታውሰዋል። በዚህም ምክንያት በአብይ ቀጥተኛ ትዕዛዝ 7 የጸጥታ ኃይሎች የእሳቸውን ደህንነት እንዲጠብቁ መመደባቸውን ያስረዱት ታዬ 5ቱ መኖሪያ ቤታቸውን እንዲጠብቁ 2ቱ ደግሞ እሳቸው በሚንቀሳቀሱባቸው ስፍራዎች ሁሉ እንዲያጅቧቸው ተመድበው እንደነበር ገልጸዋል። ሆኖም ከጊዜያት በኋላ በከረዩ ኦሮሞ አባገዳዎች ላይ የተፈጸመውን የጅምላ ግድያ ፊት ለፊት ወጥቼ ድርጊቱን ሳወግዝ ደህንነቴን እንዲጠብቁ ተመድበውልኝ የነበሩ የጸጥታ ኃይሎች እንዲነሱ ተደረገ ሲሉ ታዬ በወቅቱ ስለነበረው ክስተት አስረድተዋል። ታዬ አክለው በወቅቱ የለውጡን መንግስት ሐሳብ ተቀብለው ወደፊት በመውጣት ሐሳባቸውን በማንጸባረቃቸው ከተቃዋሚ ኃይሎችና ከሌሎች አደረጃጀቶች ጋርም የነበራቸው ግንኙነት በመሻከሩ ከፍተኛ የሆነ የደህንነት ስጋት ላይ ወድቀው እንደነበር ጠቅሰዋል። በወቅቱ ደህንነታቸውን ለመጠበቅ የተመደቡላቸው የጸጥታ ኃይሎች መነሳታቸውን ጠቅሰው ቢያንስ ራሳቸውን የሚከላከሉበት የጦር መሳሪያ እንዲሰጣቸው ጠቅላይ ሚኒስትሩን ጠይቀው እንደነበርም አስታውሰዋል። ሆኖም አብይ በሰጧቸው ምላሽ እኛ አንገልህም፣ ሌሎች አካላት ከገደሉህ ግን አይመለከተንም ማለታቸውን የገለጹት ታዬ እነዚሁ 3 የግድያ ሙከራዎች የተደረጉባቸውም በዚሁ መካከል መሆኑን ጠቅሰዋል። የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንዳ ከስር ከተፈቱ ከወራት በኋላ አቃቢ ሕግ ይግባኝ ባለባቸውና ፍርድ ቤት ነፃ ናቸው ባላቸው 2 ክሶች የክስ መዝገባቸው ድጋሜ ተከፍቶ በቅርቡ በድጋሜ ወደ እስር ቤት መመለሳቸው ይታወቃል። በትግራይ ክልል ያንዣበበው የእርስ በርስ ግጭት ስጋት እንዲቀረፍ የክልሉ ጊዜያዊ አስተዳደር መጣር እንዳለበት በክልሉ የሚንቀሳቀሱ ሲቪክ ተቋማት ጠይቀዋል። ቅድሚያ ለሰብአዊ መብቶችና የዲሞክራሲና የማህበራዊ ፍትህ ድምጽ የተባሉት የሲቪክ ተቋማት ባወጡት መግለጫ በትግራይ ውስጣዊና ውጫዊ ችግሮች ምክንያት በክልሉ የእርስ በርስ ግጭት ይቀሰቀሳል የሚል ስጋት ተፈጥሯል። ስጋቱ አሳሳቢና የትግራይ ህዝብ ሊቋቋመው የማይችል ነው ያሉት እነዚህ ተቋማት ስጋቱን ለማቃለል በትግራይ ያሉ ሁሉም አካላት አስተዋጽኦ እንዲያደርጉ ጥሪያቸውን አቅርበዋል። የዲሞክራሲ እና ማህበራዊ ፍትህ ድምጽ ስራ አስኪያጅ አቶ መላኩ ኃይሉ የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 ቀን 2017 ዓ.ም አንድ የፖለቲካ ኃይልን ደግፈው መግለጫ ካወጡና የቀድሞ የትግራይ ጊዜያዊ አስተዳደር በኃይል ከስልጣን ከተወገደ በኋላ በትግራይ ኃይሎች መካከል ሰፊ ክፍፍል መፈጠሩን አንስተዋል። ይህ ክፍፍል ሌላ ታጣቂ ኃይል እንዲፈጠርና የአደገኛ ግጭት ስጋት እንዲኖር ማድረጉንም ነው የገለጹት። ዶቼ ቬለ እንደዘገበው የተወሰኑ የትግራይ ኃይሎች አባላትና አዛዦች በትግራይ ያለ ያሉትን ስርዓት ለማስወገድ በአፋርና ትግራይ አዋሳኝ አካባቢዎች ራሳቸውን ለነፍጥ ውጊያ እያደራጁ ይገኛል።
የኬንያው ኬሲቢ ባንክ ወደ ኢትዮጵያ የሚገባ የመጀመሪያው የውጭ ባንክ ይሆናል ተባለ። በኬንያ ግዙፍ የሆነው ኬሲቢ ባንክ ኢትዮጵያ ውስጥ ለመስራት የሚገባ የመጀመሪያው የውጭ ባንክ እንደሚሆን ተነግሯል። ሪፖርተር ከኢትዮጵያ ብሔራዊ ባንክ ምንጮቹ ያገኘው መረጃ እንደሚያሳየው ኬሲቢ ባንክ ወደ ኢትዮጵያ ገብቶ ለመስራት ማሟላት ያለበት ጉዳዮች ላይ ውይይት እየተደረገ ነው። በቅርቡ ስራውን ለመጀመር የሚያስችለውን እንቅስቃሴ ማድረግ እንደሚጀምርም ምንጮቹ ገልጸዋል። ኬሲቢ ባንክ የኢትዮጵያ የፋይናንስ ዘርፍ ውስጥ ይገባሉ ተብለው ከሚጠበቁ የውጭ ባንኮች የመጀመሪያው እንደሚሆን የተገለጸው። የኢትዮጵያ ብሔራዊ ባንክም ከባንኩ ከፍተኛ የማኔጅመንት አባላት ከዋና ስራ አስፈጻሚው እንዲሁም ከቦርድ አባላቱ ጋር ውይይት ማካሄዱን በማህበራዊ ትስስር ገጹ አጋርቷል። በዚህም መሰረት ባንኩ ኢትዮጵያ ለመግባት ዝግጁ ነው ተብሏል። ዛሬ ሌሊቱን በተፈጸመ የእስራኤል የአየር ጥቃት የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ጀነራል ሆሴን ሰላሚ መገደላቸው ተረጋግጧል። የእስራኤል አየር ኃይል ሌሊቱን በኢራን ኢላማዎች ላይ 5 ዙር ጥቃት ማካሄዱም ነው የተነገረው። የኢራን መንፈሳዊ መሪ አያቶላህ ካሚኒ የእስራኤልን ጥቃት በተመለከተ በሰጡት ምላሽ እስራኤል የመኖሪያ አካባቢዎችን በመምታት ከመቼውም ጊዜ በላይ የክፋት ባህሪዋን አሳይታለች ብለዋል። አያቶላህ አክለው ጠላት ከባድ ቅጣት እንዲጠብቅም አስጠንቅቀዋል። ኢራን በጥቃቱ ላይ የአሜሪካ እጅ አለበት ብትልም አሜሪካ ግን ክሱን ውድቅ አድርጋለች። በእስራኤል ጥቃት ተጨማሪ 2 የእስራኤል የኒውክሌር ሳይንቲስቶች ሲገደሉ የአያቶላህ አማካሪም ተገድለዋል። ኢራን 100 ሰው አልባ አውሮፕላን ወደ እስራኤል መተኮሷን ተከትሎም የተወሰኑ የአውሮፓና የአሜሪካ ወታደራዊ ተቋማት እስራኤልን ለማገዝ ወደ መካከለኛው ምስራቅ ተጉዘዋል።